ባል ወይም ሚስት ከሁለቱ አንዳቸው ሳይሰሙ የጋራ የሆነውን ቤት ወይንም መኪና በህጋዊ ውል ለህጋዊ ገዢ አሳልፎ ቢሸጥ ውሉ ይጸናል ወይስ ፈራሽ ይሆናል? ሰላም ጤና ይስጥልኝ ውድ የህግ ግንዛቤ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ በጣም አንገብጋቢ የሆነ አንድ የህግ ጉዳይ ይዤላችሁ መጥቻለሁ። እርሱም በትዳር ውስጥ እያሉ ባል ሚስቱ ሳታውቅ እንዲሁም ሚስት ደግሞ ባሏ ሳያውቅ የጋራ የሆነ ንብረታቸውን ቤት ወይንም መኪና ብቻቸውን ሄደው ቢሸጡ ውሉ በህግ ፊት ይጸናል ወይንስ ይፈርሳል? በሌላ በኩል የገዛው ሰውዬስ ንብረቱን ይነጠቃል ወይንስ ገንዘቡ ይመለስለታል? ዛሬ የኢትዮጵያን የቤተሰብ ህግ እንዲሁም የፌዴራል ሰበር ሰሚ ችሎት ውሳኔዎችን ዋቢ አድርገን ይህንን የተወሳሰበ ጉዳይ እንፈታዋለን። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይሄ ቪዲዮ ይጠቅመዋል ለምትሉት ሰው ሼር በማድረግ ቪዲዮውን ደግሞ ላይክ በማድረግ እንጀምራለን። ወደ ቪዲዮ። እሺ ተመልካቾቼ እንግዲህ ዛሬ በዚህ ርዕስ ውስጥ 3 ወሳኝ የሆኑ ነጥቦችን አንስተን ነው የምናወራው። የመጀመሪያው የጋራ ንብረት በህግ ፊት እንዴት ይታያል የሚለውን ነው የምንመልሰው የምናብራራው ማለት ነው። የጋራ ንብረት በህግ ፊት እንዴት ይታያል የሚለውን እናወራለን። እንግዲህ በህጋችን መሰረት ባልና ሚስት ከተጋቡ በኋላ የሚያገኟቸው የሚያፈሯቸው ንብረቶች በሙሉ በውርስ ወይንም በስጦታ ለአንደኛው ተጋቢ ወገን የተሰጠ ካልሆነ በስተቀረ የጋራ ንብረት ነው የሚል ግምት ነው ህግ የሚወስደው። ምንም እንኳን የቤቱ ካርታ ወይንም የመኪናው ልብሬ በአንደኛው ተጋቢ ወገን ብቻ የወጣ ቢሆንም እንኳን የህጉ ግምት ንብረቱ የጋራ ነው የሚል ነው ማለት ነው። ስለዚህ ሁለቱም ተጋቢዎች በዛ ንብረት ላይ እኩል መብት አላቸው። የተሻሻለው የቤተሰብ ህግ የፌዴራል ቤተሰብ ህግ አንቀጽ 68ን ስንመለከት እንደ ቤት እንደ መኪና ያሉ ከባድ የሆኑ ንብረቶች ለመሸጥ ወይም ደግሞ በዕዳ ለማስያዝ የባልና የሚስት የጋራ ስምምነት እጅግ በጣም ወሳኝ መሆኑን ግዴታ መሆኑን ያስቀምጣል። አንደኛው ወገን ሳይስማማ ወይንም ሳይፈርም ሽያጭ ማድረግ አይቻልም ማለት ነው። ስለዚህ አንደኛው ያየነው ርዕስ የጋራ ንብረትን በተመለከተ ህጉ ምን ይላል የሚለውን በዚህ መልክ አይተናል። ሁለተኛ የምናየው ምንድነው? ሳያውቁ የሸጡት ውል ይፈርሳል? የሰበር ሰሚ ችሎት ውሳኔስ? ይሄ ሁለተኛ ርዕሳችን ነው። ታዲያ ይሄ አንደኛው ወገን ከባልና ከሚስት አንደኛው ወገን አስመስሎ ህጋዊ አስመስሎ ፈርሞ ወይንም ደግሞ ደብቆ ንብረቱን ለህጋዊ ገዢ ቢሸጠውስ ህጉ እዚህ ጋር ምን ይላል? ይሄን ጥያቄ ነው በዚህኛው ርዕስ የምንመልሰው ማለት ነው። እንግዲህ ንብረቱ የተሸጠበት የትዳር አጋር የሽያጭ ውሉ እንዲፈርስ ፍርድ ቤት በ3 ዓመት ውስጥ ማመልከት ይችላል፣ ማስፈረስ ይችላል ማለት ነው። ውሉ ፈራሽ ይሆናል ማለት ነው በህግ ፊት። ባል ሚስት ሳታውቅ ከሸጠ ሚስት ያ ውል ባልና ሶስተኛ ወገን የገቡትን ውል እንዲፈርስ መጠየቅ ትችላለች። እንዲሁም ሚስት ባል ሳያውቅ ሸጣ ከሆነ ባል ሚስት ከሶስተኛ ወገን ጋር ያደረገችውን የሽያጭ ውል በፍርድ ቤት እንዲፈርስ አቤቱታ ማቅረብና ማስፈረስ ይችላል ማለት ነው። እንግዲህ እዚህ ላይ የፌዴራል ሰበር ሰሚ ፍርድ ቤት ችሎት በተለያየ ጊዜ በሰጣቸው አስገዳጅ ትርጉሞች ውስጥ ባል ያለ ሚስት እውቅና ለሶስተኛ ወገን ሚስት ሳትስማማ አሳልፎ ቢሸጥ ወይም ደግሞ ሚስት ያለ ባል እውቅና አሳልፋ ብትሸጥ ይሄ ውል በህግ ፊት ፈራሽ መሆኑን እንግዲህ በተለያዩ ውሳኔዎች ላይ
ሰጥቶ አስገዳጅ የሆነ ውሳኔ መስጠቱ መታወቅ አለበት ማለት ነው። ስለዚህ ሁለተኛ ያየነው ርዕስ ይሄ ነው። ሶስተኛ የምናየው ምንድን ነው? ገዢው ላይ የሚያመጣው ውጤትስ ምንድን ነው? እንግዲህ የጋራ ንብረት ምንድን ነው የሚለውን አይተናል። ተሸጠው ከሆነ ህጉ ምን ይላል የሚለውን አይተናል። በመቀጠል ደግሞ የገዛው ሰውዬስ ተዋዋይ ወገን ሆኖ በውል የገዛው ሰው እጣ ፈንታ ምንድን ነው የሚሆነው? በሱ ላይ የሚመጣ በገዢው ላይ የሚመጡ አደጋዎችንና ጥንቃቄዎች እናያለን ማለት ነው። ስለዚህ ትልቁ አደጋ የሚመጣው ንብረቱን በዋህነት በገዛው ሰው ላይ ነው ማለት ነው። እንግዲህ ምንም እንኳን ንብረቱን የገዛውት ካርታ ሳይቶኝ ነው እንደዚህ ነው ቢልም እንኳን ፍርድ ቤት የጋራ የሆነውን ንብረት ለባለትዳሮቹ መመለሱ አይቀርም ማለት ነው። ስለዚህ ይሄ ሰው እንግዲህ ያለው መፍትሄ ምንድን ነው? ንብረቱን የሸጠለትን ግለሰብ ገንዘቡን እንዲመልስ ለብቻው ደግሞ ክስ ይከሳል ማለት ነው። ለብቻው መልሶ መክሰስ አለበት ማለት ነው። ይህ ደግሞ እንግዲህ ጊዜንና ገንዘብን ለከባድ አደጋ አሳልፎ ያጋልጣል ማለት ነው። ስለዚህ በጣም ጥንቃቄ የሚፈልገው ጉዳይ ነው። ቤት ወይም መኪና ስትገዙ አንደኛ ንብረቱ የባለትዳር መሆን አለመሆኑን ማረጋገጥ አለባቸው። ዝም ተብሎ አይገዛም፣ ተረጋግጦ ነው የሚገዛው። ይሄን ማረጋገጥ አለባችሁ። ሁለተኛ ባለትዳር አይደለሁም እንኳን ቢል ባለትዳር አለመሆኑን በህጋዊ ማስረጃ ማረጋገጥ መቻል አለባችሁ። ውል ከገባችሁ በኋላ ውላችሁ እንዳይፈርስ ይሄንን ማረጋገጥ መቻል አለባችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በተለያዩ ምክንያቶች ቪዲዮ ሰሞኑን ሳልሰራ ቆይቻለሁ። ከዚህ በኋላ አለው ማለት ነው። እስካሁን የተከታተላችሁትን ይመስላል የዛሬው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ ቻናሉን ሰብስክራይብ አድርጉት። እንዲሁም ይህ ቪዲዮ ይጠቅመዋል ይሆነዋል ለምትሉት ለዘመድ ወዳጆ በሙሉ ሼር ያድርጉ። ቪዲዮውን ደግሞ ላይክ ያድርጉልኝ። አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እወዳችኋለሁ።